ትሰሚኛለሽ? እኔ ቆንጆ ይቅርታኔ እኔ ብቻ ሰሚኛለሁ ወይ ይቅርታ እንዴ እንደሱ ስራውን ተውና እንደሱ እና እንዴ ነው የምንቀጣው ታዲያ? ተሰዳደቡ እንደው የቀጠርኩሽ እኮ ቂጥሽን ዘንበጥ አድርገሽ የልጆች አባት ሞንደል እንድትይ ሳይሆን ስራሽን በትክክል እንድትሰሪ ነው። ቲቪውን ተመልከቹ። ለምን ያልጠራክሽው? ማን ነው የሚጠብቀው? እኔ መጥቼ እንድጠርግልሽ አለ በዚህ ስጣሮ እየገበደኝ። አንቺ የማንም ብብት እየላጨሽ ነው የማጠርጊው ጭራሽ። ኧረ የዘንድሮ የቤት አጆቹ በቃ እንደ ጭራሽ እኛ መጠየቅ ጀመራችሁ። ማን ነው በደ እንዴት ነው የሚጎላላት? አከከሻ ከእናትሽ ጋር ተመላለሽ። አከከሻ የሚመጣው ደሞዝሽ ላይ ጠብቂ። እንዴት አድርጌ ቆርጬ እንደምሰጥሽ ቀጣይ ደሞዝሽ እንደማይከፈልሽ ነው። ደሞዝ ከፋይ ማን ተከፋይ እንደሆነ እስከሚቀጥለው ወር እናያለን። ችግር የለም። ለነገሩ አንቺን ያጠገበሽ ሰውየው እኮ ነው። ሰውየው ነው ያጠገበሽ። እኔ ምን እንደምሰሩ አላውቅም። ከዛ በእኛው ጋር አብረን ገዳሚ እንደውም ልጆቹን ሳያቸው ዘበኛው ነው ይመስሉት። ምንም ሰውየውን አይመስሉም። ተጠራጥሬ ያለው መጀመሪያው ቀነሻ በሱም እና ያልቻልኩኝ እግዚአብሔር አልቻልኩም። ኤርሚ ጭራሽ ሴት አደረገ። ጌታ ምስክሬ ነው። ከዚህ በኋላ ተሰዳደቡ። አሁን ሁለታችሁ ኬሪም ጋር አልችልም። እመቤቴ ባይሆን ቤቱን እጠርጋለሁ። ምግቡን በልቼ ነፃ ቤቱን አይደለም ከልባችሁ እንዲያረካ ቤቱን በጣም ነው የረካችሁት። እርክት ነው እርክት በሶስት ይባዛል። ጋይስ ቤታዬ ላስት ጌም ነው። ፍሬዲ በቃ ወጥቼ ፈታ ከፋሚሊ ጋር ትንሽ ይቻላል። ላስት ጌም ይሄን ማጫወታ መንፈስ ቅዱስ ላይ እኔ እነሱ ቆጣሪ ለነገሩ እንኳንም ላስቶነ የእነሱ ቆጣሪ ነበር። እናቴ ገባ ጆይ አለ እግዚአብሔር ማሎ ጌሼ ማሎ እዛም ትክክል እዚህም ትክክል ሳቦና እዚህም ትክክል ጃምቦ ዱፍቲ ዱፍቲ ቢሞቱ አይሰሙም። ኤርሚም አይሰማንም። ጋይ ዛሬ ኤርሚ ውዶቼ መጨረሻ ቅጣት አለ እንዴ? የመጨረሻ ጨዋታ ቤስት ኦፍ ስሪ ስለሆነ እንደዚህ ነው ለካ የምትፈልገኝ ፍራይዴስ እንደዚህ ነው ለካ የምትፈልገኝ። ምን ማለት ይሰበራል። በቃ ጋይስ ደግሞ እንደዚህ ነው አይደል? አስራ አንድ ሰዎች እኔ ተስፋ ስለቆረጥኩኝ ውዶቼ መጮህ አይጠበቅብኝም። ቅድም ምግብ ቸኩዬ ብዙ አልበላውም። ማርያምን ላይክ 3 አራጉሽ ሰዎች መብላት ይደክማል። እንዲቆይ ምን ጉድ ነው? ተስፋ ስለቆረጥኩኝ ሌላ ወሬ ላውራ። በምንም ታሪክ አልደርስባቸውም።
አንድ ቀረኝ። ደብል በል አፋለኝ ነው አሁን ደብሌ ማለት ውዶችን አፍም የለኝ ደብሌ ማለት ወረደ ፍራግመሽ ምን ላርግ ታዲያ? ኦኬ ጋይስ ችግር የለም። ያቅሜን እንሞክራለን። አንድ ቀረኝ ጌታዬ አንድ በስመ አብ እኔ ልውጣላቸው እንጂ እነሱ ይፎካከሩ። እነሱ ቢፎካከሩ ይሻላል። እኔ ልውጣላቸው እንጂ 1 2 3 Mm-hmm.